የኋላው ከሌለ የለም የወደፊቱ እንዲሉ አበው የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ የካፒቴን ቶማስ ሳንካራን አጽም በክብር አሳረፈ። የቡርኪናቤው ሻምበል ማርክሲስቱ አብዮተኛ የፓን አፍሪካኒዝም አቀንቃኙ የአብዮተኛው ብሔራዊ ምክር ቤት ሊቀመንበር የአገሪቱ ፕሬዝዳንት ቶማስ ሳንካራ ይህችን ዓለም ሲሰናበት ቤት ውስጥ የቀረችው አንድ መኪና፣ 4 ብስክሌት፣ 3 ጊታር፣ አንድ ፍሪጅ ብቻ ነበር። ዛሬ ለማንሳት የወደድኩት ሻምበል ቶማስ ሳንካራ ነሐሴ 4 ቀን 1983 ዓ.ም ስልጣን የጨበጠው ሻምበል ቶማስ ሳንካራ ወታደራዊ መንግስት አብዮታዊ ስርዓትን አወጀ። አብዮቱን የመምራት ኃላፊነት ተረከበ። በ33 ዓመት ዕድሜው ግዙፉን ስልጣን የተሸከመው ሻምበል ቶማስ ሳንካራ በጊዜው በአፍሪካ በዕድሜ ወጣቱ መሪ ሆኖ ተመዝግቧል። በህዝባዊ ድጋፍ የፕሬዝዳንት ኃላፊነቱን ከተቆናጠጠ በኋላ በፍትሃዊ የስልጣን ክፍፍል በአገሪቱ እድገት ለማምጣት ቃል ገባ። እኩልነት የሰፈነባት ማህበረሰብና ለኑሮ ምቹ የሆነች ሀገር ለመፍጠር ልዩ የሆነ የባህል አብዮት ለማካሄድ ቆርጦ ተነሳ። ጥቅምት 2 ቀን 1983 ዓ.ም በሳንካራ የትግል ጓዱ የተዘጋጀ የአዲሱን አብዮት የፖለቲካ ርዕዮተ ዓለም የሚያስተዋውቅ መግለጫ በብሔራዊ ራዲዮ ስርጭት ተላለፈ። ይህ የ5 ዓመቱ የልማት እቅድ እያንዳንዱ ዜጋ የተሻለ ነገር ለመፍጠር ዛሬም በድፍረት በልማት ዘመቻ መትጋት እንደሚገባው ገለጸ። ሻምበል ሳንካራ ስራውን በጀመረ አፐር ቮልታ የሚለውን የቅኝ ገዢዎች ያወጡትን የሀገሪቱን መጠሪያ በመቀየር ነበር ለሀገሪቱ ታሪኳን የሚመጥንና አፍሪካዊነቷን የሚያንጸባርቅ የክብር ስም ቡርኪና ፋሶ ሲል ደረሰላት። ትርጓሜውም የቀና ህዝብ መኖሪያ ምድር እንደማለት ነው። ስያሜውም ህዝቡ በሀገሩ ወዳድና በስነ ምግባር የታነጸ ትክክለኛ እውነተኛ ማህበረሰብ መሆኑን ለመግለጽ የታሰበ ነበር። ዜጎቿም ቡርኪናቤ ተብለው እንዲጠሩ አደረገ። ቀና ሰዎች እንደማለት ነው። ሀገርና ህዝብን ለመለወጥ የሚንቀላቀል ውስጣዊ ጉጉት ሰንጥቆ የተነሳው ወታደሩ ሳንካራ በሚወደው ጊታር ታግዞ ጣፋጭ ብሔራዊ መዝሙርና ሰንደቅ ዓላማ አዘጋጅቶ አበርክቷል። ምናልባትም በዓለማችን የብሔራዊ መዝሙርና የሰንደቅ ዓላማ ማዘጋጀት የመጀመሪያው ፕሬዝዳንት ሳይሆን አይቀርም። ሳንካራ የውጭ እርዳታ ዞን ከማስነፍ ባለፈ በእርዳታና በብድር ስም ወደ እጅ አዙር ቅኝ ግዛት ስለሚወስድ ከነጮች የእርዳታ ፍርፋሪና መመሪያ መቀበል በማቆም በሀገር ውስጥ የገቢ ምንጮችን ማሳደግ ላይ ትኩረት አደረገ። ከነርሱም የቀደሙት መንግስታት የወሰዱት ብድር የስርዓቱ እንጂ የአፐር ቮልታ ብድር አለመሆኑን በይፋ አወጀ። የሀገሪቱን ኢኮኖሚ ለማሻሻል በግብርና፣ በአስተዳደር፣ በትምህርትና በኢንዱስትሪ ዘርፎች ከፋፍሎ ህዝቡን ህይወት ለማሻሻል ወገቡን ታጥቆ ወደ ትግል ገባ። ይህን ለማስፈጸም ደግሞ በአብዮታዊ ፖሊሲ ላይ ግንዛቤ በማሳደግ ደን ልማትን ጨምሮ አካባቢ በማሻሻልና ጾታዊ ተዛማጅ ጉዳዮች ላይ ያሉትን መዋቅሮች ትኩረት ሰጠ። ምሁራንና የስነ ዜጋ ትምህርትን ደግሞ ህብረተሰቡን በዘመቻ ወደ ልማት እንዲሰማራ ንቅናቄና ግንዛቤ ለመፍጠር ይጠቀምባቸው ነበር። በ1984 ዓ.ም የተባበሩት መንግስታት ድርጅት ስብሰባ ላይ በተገኘበት ወቅት ባደረገው ንግግር የሀገሬ 7 ሚሊዮን ወንዶች፣ ሴቶችና ህጻናት ከአሁን በኋላ በድንቁርና በረሃብ ሆነ በውሃ ጥም አይሞቱም። አመራራቸው በሚያካሄደው የሞት ሽረት ትግል የቡርኪናቤዎችን ህይወት ይታደጋል፣ ወደ ተሻለ እድገት ደረጃ ያሻግራል ለማለት ቁርጠኝነቱን አረጋግጧል። ሳንካራ በአብዮታዊ ትግል ስር ነቀል ለውጥ ለማምጣት ያፈጀ ስርዓትን ለማፍረስ የሚጠይቀውን መስዋዕትነት ሁሉ ለመክፈል ተዘጋጀ። በኢኮኖሚ የደቀቀች ሀገሩን በሶሻሊስት ርዕዮተ ዓለም መሪነት በአይን የሚታይ በእጅ የሚዳሰስ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ልማት ለማየት ጓጓ። በመሆኑም ድሃው ህዝብ በምግብ ራሱ እንዲችል የአስተዳደር ዘዴውን እንዲያሻሽል በማስተማር በመስኖና በዝናቡ መሬቱን እንዲያለማ ጥብቅ ትዕዛዝ አስተላለፈ። አርሶ አደሩ በሚያካሂደው የልማት ዘመቻ ባለስልጣናት፣ ወታደሩ፣ የከተማ ነዋሪ ድጋፍ እንዲያደርግ ተቃውጇል። ሳንካራ ለአንድ ፕሬዝዳንት የሚገባውን ክብርና ምቾት አሽቀንጥሮ በመጣል ዶማ እንዲሁም አካፋ ይዞ በመውጣት የመስኖ ልማት፣ በውሃ ጠለፋና በእርሻ በሌሎች ዘመቻዎች በሚካሄዱ የልማት ስራዎች ላይ ራሱን በተግባር በማሳተፍ ለሚኒስትሮች አርአያ ሆኖ ይታይ ጀመር። በቡርኪናቤዎች ድህነት፣ የቅንጦት አኗኗር በማውገዝ ካለባበስ ጀምሮ ቀላል ሕይወት ዘይቤን ለህዝቡ እንዲሁም ለባለስልጣናቱ ራሱን በተግባር አስቀድሞ ማሳየት ጀመረ። ምስኪኑ የቡርኪናቤ ገበሬ ባመረተው ጥጥ በቡርኪናቤ ሸማኔ የሰራውን የባህል ልብስ እንዲጠቀሙ አዘዘ። ዓላማው ህዝቡ የሀገር ውስጥ ምርት እንዲጠቀሙ በመበረታታት ከውጭ የሚገቡ ምርቶችን መገደብን ታሳቢ ያደረገ ነበር። ራሱም ሳንካራ በሀገር ውስጥ አሻርቆ በመታየት በራሱ ምርት መኩራት እንደሚቻል አሳይቷል። ሙስናና ሌብነትን የሚጠየፈው ሳንካራ ባለስልጣናትም ቢሆን የላባቸውን ብቻ በማግኘት እንዳለባቸው ሰበከ። ከሌሎች የአፍሪካ መሪዎች በተቃራኒ የራሱን ወርሃዊ ደሞዝ ወደ $450 ዝቅ ካደረገ በኋላ የሌሎችን የመንግስት ባለስልጣናት ደሞዝና ሌሎች የገቢ ምንጮችን በመቀነስ በጀቱን ለህዝብ ልማት ፕሮጀክት ግንባታ ላይ ዋለ። መሬትን ከውጭ ኩባንያዎችና ከመሬት ከበርቴዎች ፈልቆ በማውጣት ለአርሶ አደሩ አከፋፍሏል። አርሶ አደሩም የአስተዳደር ዘዴውን እንዲያሻሽል ድጋፍ ስለተደረገለት በ3 ዓመታት ውስጥ የአገሪቱን ስንዴ ምርት በሄክታር ከነበረበት 1700 ኪሎ ግራም ወደ 3800 ኪሎ ግራም ከፍ አድርጓል። በዚህም በአጭር ጊዜ ውስጥ በቡርኪና ፋሶ በምግብ ራሷ እንድትችል አስችሏል። በ1983 እስከ 1986 ዓ.ም ድረስ ባሉት የዘመቻ ዓመታት ህዝቡ ባካሄደው የግብርና ስራ ዘመቻ የተገኘው ምርት ቀደም ሲል ከነበረው 75% ብልጫም ነበረው። በጊዜው ህዝቡ የምዕራባውያንን እጅ ሳያይ በሀገሩ ለምግብ ፍላጎት ከሚያስፈልገው መጠን በላይ የምግብ
ሰብሎች ማትረፍረፉ እንዲያመርት አስችሏል። ሁሉም የቡርኪና ፋሶ ሕዝብ እንደ ዜጋ ነጻ የትምህርትና የጤና ሽፋን እንዲያገኝ በደነገገው አዋጅ የሚታወቀው ሳንካራ ማህበረሰቡ በአካባቢው ተደራጅቶ በራሱ ጉልበት ከ350 በላይ የትምህርት ተቋማት እንዲገነቡ አነሳስቷል። በመሆኑም በ35,000 ቡርኪናቤዎች በ3 ወራት ውስጥ በማንበብና መጻፍ እንዲችሉም አድርጓል። ትምህርትን በማስፋፋት ለ13 በመቶ የነበረውን የትምህርት ሽፋን በ1986 ዓ.ም ወደ 73 በመቶ አሳድጓል። ይህም የሳንካራ አስተዳደር በሀገር አቀፍ የትምህርት ዘመቻ ህዝቡን ከማይምነት ለማላቀቅ ያደረገውን ውጤታማ ትግል ያሳየ ነው። ወጣቱ የአገሩ መሪ ቶማስ ሳንካራ በጤናው ዘርፍ በህዳር ቀን በ1984 ዓ.ም የቡርኪናቤ ታዳጊዎችና ህጻናትን የክትባት ዘመቻም አሳክቷል። በየመንደሮቹ የጤና ጥበቃ ማዕከላትን በመቋቋም በአንድ ሳምንት እስከ 2.5 ሚሊዮን በላይ ህጻናት በማጅራት ገትር፣ የወባና የኩፍኝ ክትባት እንዲወስዱ በማድረግ የጤና ሽፋኑን ወደ 60 በመቶ ያስመነደገ ተምሳሌታዊ ስራ አከናውኗል። ሳንካራ በአጭር ጊዜ ውስጥ ግዙፍ ብሔራዊ የክትባት ዘመቻ በማካሄድ በአፍሪካ ቀዳሚነትን ይዞ ነበር። በሐምሌ ወር በ1987 ዓ.ም የአፍሪካ አንድነት ድርጅት በኢትዮጵያ መዲና በአዲስ አበባ ላይ ባካሄደው ታሪካዊ ጉባኤ ላይ ባደረገው ንግግር አፍሪካውያን ከምዕራቡ የተበደሩት ዕዳ አውሮፓውያን በቅኝ ግዛት ውስጥ በሀገሩ ስለፈጸሙት የተፈጥሮ ሀብት ዝርፊያና የጉልበት ብዝበዛ ማካካሻ ነው። ከዓለም አቀፍ የገንዘብ ድርጅትና ከሌሎች አበዳሪ ተቋማት ጋር የፍትሐዊ የብድር ስምምነቶች በማድረግ ቀጣዩን ትውልድ በዕዳ ያሰፍቀን የትውልድ ተወቃሽ መሆን አይገባውም። ዓለም ባንክና ዓለም አቀፍ የገንዘብ ድርጅት በአፍሪካ ላይ ያላቸው የኢኮኖሚ ቁጥጥር የእጅ አዙር ቅኝ አገዛዝ ኒዮ ኮሎኒያሊዝም አካል በመሆናቸው ጥንቃቄ ሊደረግ ይገባል። ከእነዚህም ተቋማት ጋር ከምዕራባውያኑ ሀገራት ያለብን ዕዳ መክፈል አይገባንም። ምክንያቱም አፍሪካውያን ዕዳቸውን ቢያከፍሉ ምዕራባውያን አይሞቱም። አፍሪካውያን ዕዳቸውን ቢከፍሉ ግን ይሞታሉ። ስለዚህ መክፈል እንደማይገባ እያንዳንዳችን ድምጻችን በጋራ ልናሰማ ይገባል። ብድር የሚሰጡን ከዚህ ቀደም በግዛት ስራ ውለው ሲበዘብዙን የኖሩትን ሀገራችን ነው። ቂም ተገዝተን ተበዝብዘናል፣ ሀብታችን ተዘርፈናል። ዛሬም ለደስታችን ብለን ያልተዋዋልነውን ዕዳ እንድንከፍል ይፈልጋሉ። ብድር ለሁለተኛ ዙር የሀገራችን የተፈጥሮ ሀብት ዘረፋ እንደ ሽፋን ነው በማለት በስብሰባው የታደሙ መሪዎችን አስደምሟል። ታዲያም ከተገደለ ከ38 ዓመት በኋላ በቡርኪና ፋሶ የቁርጥ ቀን ለሆኑ ልጆቹ ካፒቴን ቶማስ ሳንካራና 12 ባልደረቦቹ ታላቅ ክብር ሰጠች። ቶማስ ሳንካራን በግፍ የታሰረበት ቀን ታሳቢ በማድረግ በእንቴቴ ምክር ቤት ውስጥ የተገነባው የቶማስ ሳንካራና የ12 ጀግና ታጋይ አጋሮቹ መታሰቢያ ሐውልት መካነ መቃብር ካፒቴን ኢብራሂም ትራኦሬ ከሴኔጋል፣ ኦስማን ሶንኮን ከቻድ አልሃማዮ ሀሊና ጨምሮ በርካታ የፖለቲካና የአስተዳደር የልማዳዊና ሃይማኖታዊ የወታደራዊ ፓራሚሊያና የዲፕሎማሲያዊ ኃላፊዎችና በተገኙበት ተመርቆ ለጎብኚዎች ክፍት ተደርጓል። በታዋቂ ቡርኪናቤ አርክቲስት ፍራንሲስ ኬሪያ የተነደፈ የቶማስ ሳንካራ መታሰቢያ በቡርኪና ፋሶ ሕዝብ እና የፓን አፍሪካን ትስታ ደጋፊዎች ለረጅም ጊዜ ሲጠብቅ የነበረ እንደሆነ የተገለጸ ሲሆን መታሰቢያነቱ ባሻገር ለማለሳለስ ለመማርና ለታሪክ መተላለፊያ ቦታ እንዲሆን ታስበው ነው። ቶማስ ሳንካራ እስከ መጨረሻው እስትንፋስ ድረስ ያቀፈውን የቁርጠኝነት የመቻቻልና የሀገር ፍቅር እሴቶችን የቡርኪናቤና የአፍሪካ ወጣቶችን ያስታውሳል ተብሏል። በዚህ ስነ ስርዓት ላይ ለቶማስ ሳንካራና ለ12 አገሮቹ ክብር ለመስጠት 21 የመድፍ ጥይቶች ተተኩሰዋል። በዋና ከተማ ውስጥ ያሉት ጎዳናዎች በቡርኪናቤ አብዮት አባት በሆኑት በ12 አገሮቹ ስም ተሰይመዋል።